እናጋያቸዋለን ሲሉ የኢራን ባለስልጣናት በዚህ ሰዓት ከባድ የሆነ ማስጠንቀቂያ ለሁሉም እየሰጡ ይገኛሉ። እንደሚታወቀው የጦርነት ከተጀመረ 2 ሳምንታትን አስቆጥሯል። ነገር ግን በዚህ 2 ሳምንት ውስጥ እንግዲህ በነዳጅ እንዲሁም ደግሞ በተለያዩ የመሰረተ ልማትና የውሃ ማጣሪያዎች ሳይቀር ከባድ የሆነ አደጋ እየደረሰባቸው እንደሆነ ይታወቃል። ይህንን ተከትሎም እንግዲህ የነዳጅ ዋጋ በዓለም ላይ በተለያዩ ሀገሮች እንዲሁም ደግሞ ኢትዮጵያን ጨምሮ ማለት ነው የነዳጅ ጭማሪ እያሳየ እንደሆነ የሚታወቅ ነገር ነው። የኢራን ባለስልጣናት ይህንን የተናገሩትም በአሜሪካ እንዲሁም ደግሞ በእስራኤል በኩል በኢራን የነዳጅ ማጣሪያዎች እንዲሁም ደግሞ የተለያዩ መሰረተ ልማቶች ላይ ጥቃት እንደሚያደርሱ በተለያዩ የዜና አውታሮች እነዚህ መረጃዎች ሲዘዋወሩ በነበረበት ሰዓት ነው ይህንን ማስጠንቀቂያ የሰጡት። ኢራን ከዚህ በኋላ ምንም አይነት የነዳጅ ማጣሪያ ሆነ የተለያዩ መሰረተ ልማቶች የሚመቱባት ከሆነ የእስራኤልና የአሜሪካን ብቻ ሳይሆን በአካባቢው ላይ የሚገኙ የትኛውም አይነት የነዳጅ ማጣሪያዎችም ሆነ ነዳጅን በተመለከተ የትኛውም አይነት መሰረተ ልማቶችን በእሳት እናጋያቸዋለን ሲሉ ነው ማስጠንቀቂያ እየሰጡ የሚገኙ። ይህንን ገፈጥም እንግዲህ ዓለም እየተቃመሰችው ትገኛለች። ኢራንም ከዚህ በኋላ በተለያዩ ሀገሮች ላይ ማለትም ደግሞ በጎረቤት ሀገሮቿ ላይ ቢሆንም እንኳን የተለያዩ የነዳጅ ማጣሪያዎችን እመታለሁ ስትል ነው እያስጠነቀቀች የምትገኘው። እስራኤልም ሆኖ አሜሪካ ከዚህ በኋላ እንግዲህ የሚወስዱት እያንዳንዱ እርምጃ ለዓለም ስጋት ወይም ደግሞ ለዓለም ላይ ያለው የነዳጅ ዋስትና አደጋ ላይ እንደሚጥል ጭምር እየተነገረ ይገኛል። አዲሱ ጠቅላይ መሪ የበቀል እርምጃቸውን መጀመራቸውን ይፋ አድርገዋል። ኢራን የዜጎቿን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል አዲሱ ጠቅላይ መሪ ተናግረዋል። አዲሱ የኢራን ጠቅላይ መሪ ሞጅታብ ካሚኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያንን ደም ለመበቀል ወደኋላ እንደማትል ተናግረው የሆርሙዝ ወሽመጥንም ታዲያ እንደዘጉ እንደሚቆዩ አረጋግጠዋል። በጋሞ ዞን ወገኖቻችን በአንድ ሰቅጣጭ አደጋ ምክንያት ህይወታቸው አልፏል። የጎርፍና የናዳ አደጋው እጅግ በጣም ሰቅጣጭና አሰቃቂ ነው። በቁጥር በመቶዎች የተሻገሩ አስክሬኖች እስካሁን ድረስ ተገኝተዋል። ደብዛቸው የጠፋም በርካታ ሰዎች እንዳሉ ሰምተናል። በቻለ ሁሉ ታዲያ የገጠሩ ማህበረሰብ ይሄንን ችግር ለመቅረፍ እየታገለ ይገኛል። ግን ለክስተቱ ምላሽ ይህ ብቻ በቂ አይደለም። የሁላችንም ርብርብ ያስፈልጋል። በሰው ኃይል፣ በገንዘብ፣ በቁሳቁስ ድጋፍ ያስፈልጋቸዋል። ትላልቅ ማሽነሪዎችም እንዳይገቡ እንኳን መሬቱ አሁን ላይ አይችልም። አደጋው ሁለቴ ነው የተከሰተው። መጀመሪያ ናዳው ተከሰተ። በድጋሚ በናዳው የተቀበሩ ወገኖቻችን ህይወትም ለመታደግ የሚረባረቡ እጆችም ነው። በድጋሚ ናዳው ተከስቶ የበርካቶችን ህይወት ቀጥፏል። እስካሁን ድረስም በመቶዎች ህይወታቸው እንዳለፈ ሰምተናል። ታዲያ ሁሉም ኢትዮጵያውያን ከጋሞ ወገኖቻችን ጎን እንዲሆንም ጥሪ ቀርቦልናል። ስለዚህ እባካችሁ ይህንን መረጃ ሼር አድርጉት። ጋሞ ታሳ እያላችሁ ኮመንት አድርጉና የሚመለከተው አካል ደርሶ ለነዚህ ወገኖቻችንም አለው ይበላቸው። የፈጣሪ ተአምር እጅግ ልዩ ነው። ፈጣሪ አትሙች ያላት ነፍስ እንዲህ ነች። ተአምር ከጋሞ ምድር ሰማን። ከ3 ቀን በኋላ በህይወት ስለተመለሰችው ነፍስ ልንገራችሁ። በጋሞ ዞን በደረሰው አሰቃቂ አደጋ ልባችን በሐዘን ዝሎ በዙሪያችን ጨለማ ብቻ በነገሰበት በዚህ ወቅት ተስፋን ዳግም የሚያለመልም ድንቅ ተአምር ተከሰተ። ለ3 ቀናት ያህል ከባድ አፈር ክምር ተጭኖት በጨለማና በጠበበ ቀዳዳ ውስጥ ሆኖ ህይወትን የታገለ ወንድማችን ዛሬ በፈጣሪ እርዳታና በሰው ልጆች ጥረት ከአፈር በታች በህይወት ተገኝቷል። ይህ ክስተት ተራ አጋጣሚ ሳይሆን ተስፋ ካለ ሞትም ይሸነፋል የሚል ታላቅ መልእክት ለሁላችንም ያስተላለፈ ድንቅ አጋጣሚ ሆኖ አርፏል። በአፈር ክምር ውስጥ ሆኖ ጥቂት የመተንፈሻ ቀዳዳ ብቻ ተጠቅሞ ለ72 ሰዓታት መቆየት ከሰው ልጅ አቅም በላይ የሆነ ብርታት ነው። በሐዘን ለደከመው የጋሞ ማህበረሰብ ይህ ሰው መትረፍ ልክ እንደ ንጋት ኮከብ ተስፋን ሰጥቷል። እግዚአብሔር ትረፍ ያላት ነፍስ ተራራ ቢናድባትም ከመቃብር አፋፍ ትመለሳለች። ነጭ ተለብሶ የቀብር ስነ ስርዓቱ ተፈጸመ። የመምህር ዘላለም ወንድሙ የቀብር ስነ ስርዓት በርካታ ነጭ የለበሱ ምዕመናንና ብፁዓን ሊቃነ ጳጳሳት፣ የተለያዩ የቤተ ክርስቲያን አገልጋዮችና ቤተሰቦቻቸው እንዲሁም ወዳጅ ዘመዶቻቸው በተገኙበት ዛሬ መጋቢት 3 በመስቀል አደባባይ የሽኝት መርሃ ግብር ከተደረገ በኋላ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የቀብር ስነ ስርዓቱ ተፈጽሟል። ለመምህራችን መንግሥተ ሰማያትን ያወርስልን፣ ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹ መጽናናትን እንመኛለን።
በእሳት እናውድመዋለን ስትል ኢራን አስጠነቀቀች። ኢራን በኢነርጂ መሰረተ ልማቶቿ ላይ ጥቃት የሚሰነዘር ከሆነ መላው የመካከለኛው ምስራቅ ቀጠና የነዳጅና የጋዝ ሀብት በእሳት እንዲጋይ እንደምታደርግ ጠንካራ ማስጠንቀቂያ ሰጥታለች። ይህም የኢራን ዛቻ የመጣው እስራኤል በኢራን የነዳጅ ማጣሪያዎችና የጋዝ ተቋማት ላይ ጥቃት ለመሰንዘር እያቀደች ነው የሚሉ መረጃዎች በስፋት መውጣታቸውን ተከትሎ ነው። የኢራን ከፍተኛ ባለስልጣናት በሰጡት ቃል የሀገሪቱ ኢነርጂ ዘርፍ ጥቃት የሚደርስበት ከሆነ ምላሹ በኢራን ብቻ እንደማይወሰንና በቀጠናው ያሉ የሌሎች ሀገራት የነዳጅና የጋዝ መሰረተ ልማቶችም በእሳት ይጋያሉ ሲሉ አስረግጠው ተናግረዋል።